ጆሮ የወደቀን ዛፍ መሳሪያ ይበዛበታል አሉ። እሱም ገና መጀመሪያ ቀን ከአባቱ ጋር ሲገናኝ ሌባ ስለተባለ አሁን ለታም ደግሞ ስለሰረቀ እንግዲህ ኖላዊ ወይም ደግሞ የሀኒ አባት በፍጹም አልፈልግህም፣ እንዳንተ አይነት ልጅ አልፈልግም፣ እንደውም በቀረብኝ አባትህ እንኳንም ያላወቀህ ብሎ በጣም ነው ልቡን የሰበረው። አንተ እስኪ ንገረኝ፣ አባት ቢያቀኝ ኖሮ አባቴ ትክክለኛ አባት እኮ ልጁ ቢያጠፋም ቢሰርቅም ቢቀጥፍም ቢዋሽም እንኳ ገመናውን ሸሻጊ ነው። አንተ ዝም ብለህ ነበር ማለት ነው አባቴ ልጄ ነህ ያልከኝ። ታዝቤሃለሁ፣ ስለ ሁሉም ነገር አመሰግናለሁ። ግን እንደዚህ አልጠበቅኩም ነበር። የእውነት አባቴ አድርጌ ተቀብዬህ ነበር። የእውነት አምኜህ ነበር። እዛ ጎዳና ላይ እንደውም ካላቸው ይሰጡኛል፣ ከሌላቸው ደግሞ እግዜር ይስጥልኝ ብለው እንኳ በክብር ነበር የሚሸኙኝ። ይሄን ያህል ዓመት ሙሉ ጎዳና ስኖር ግን አንተ ከቤት አማላጭ ከላከኝ እወጣለሁኝ ብሎ በጣም ነው ልቤን የሰበረው። እውነት ለመናገር አንድ ሰው አንዴ ሌባ ከተባለ በዛው ላይ ነው ሌባ የሚባለው ማለት ነው። የእውነቴ ነው። ባይሰርቅም ሌባ ነው። ምናሴ ምርጥ ሰው፣ ምርጥ 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 ለሀኒ ምርጥ ወንድም፣ ምርጥ ጓደኛ የሆነ ሀኒዬ ስቃዩ በዛ። እውነት ለመናገር ለአባቷ ያላት ፍቅር ይለያል። እናቲቱ ግን እኔ እንደው እያደሜን እያፈላችሁ ነው። በዚህ ልክ ጭራሽ እንደዚህ ዛሬም ተገተሽ መጣሽ እንዳልሽ እያለች ሰላምን እንደዛ ከእንትን ከምትልና በጠፋችዋ ልጇ ደግሞ እያዘነች እኒህኞቹ ልጆች ከመጉዳት ይልቅ ትሪት ብታደርጋቸው ጥሩ ነበረ ማለት ነው። እና ደላላው ነው እኔ ደስ የሚለኝ እውነት። ደላላው በጣም የሚያስቅና ዘና የሚል እንዲሁም ደግሞ ጥሩ ደላላ። እንዲሁም ደላሎች ሌቦች ናቸው ሲባል ነው የምሰማው። ማለቴ እንደዚህ አለ አይደል፣ ከዛም መቀፈል። ይሄ ግን በጣም ደስ የሚል ለሀኒ ደግሞ በጣም ደስ የሚል ጓደኛ ነው ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ኖላዊ ድራማ እንደቀጠለ ይገኛል። አይ ጆሮ እኮ ግን ምስኪን ነው የሆነም ማለት ነው። በጣም ነው የሚያሳዝነው። ምክንያቱም ደላላው እንኳ ራሱ ሂደ ጠየቀው እንዴ አባዬን ሲለው ማለት አባዬን እንዴ ነገርኩህ አባዬን ነው አላስታርቅ ብለኸኛል ነበር እንዴ? አስታውስከኝ። እሱንማ እኮ ሂጄ ነበረ። ነገር ግን ብታይ ሰውየው በጣም ጨክነዋል። በቃ አልፈልገውም፣ ከዚህ በኋላ አይኑን ማየት አልፈልግም ብሎ ነው ያባረረኝ አለ። በቃ ከዚህ በኋላ ያንንም ገንዘብ መስራትህም ቀረ ማለት ነው። እባክህ እኔ ገንዘብ አልፈልግም፣ እንደውም ንገረው ለልጁ ራሱ እኔ ምንም እንደማልፈልግ። ምክንያቱም እኔ አባትነት ፍቅር ነው እንጂ አልፈልግም። በቃ እንደ አባትነት ተቀብየው ነበረ፣ አምኜበት ነበር። ግን ደግሞ በገዛ እጄ አጥቼዋለሁ። ስለዚህ ምንም አይነት ገንዘብ አልፈልግም። ሀንዬ ሂዳ ጆሮ እባክህ ወንድሜ ቢያንስ የእውነት እኛን የምትወደኝ ከሆነ ከኛ እራቅ። ምክንያቱም አባቴ ብዙ ችግር ያለበት ሰው ነው። አባቴን ለማሳከም ነው ወደዚህ ሀገር የመጣ ነው። ሲቀጥል ደግሞ አሁን ለታ ስልኳን የሰረካት ልጅ እና ትናንትና ደግሞ ከአባዬ ጋር ሆናችሁ ያ ነገር የተፈጠረው እኔ የምሰራባቸው ናቸው። ይህን ስራ ካጣው ደግሞ አባቴን ማሳከም አልችልም። ስለዚህ እባክህ ተረዳኝ፣ በጣም ይቅርታ አለችው። እሱም ደግሞ ወይኔ ጉዴ፣ እኔ እኮ አላወኩም ነበር። ብታቅም ባታቅም ምንም የሚመጣ ነገር የለም። ምክንያቱም ሌብነት ነው። ከዛም ከሌላ ሰረክ ከነሱ ሰረክ ልዩነት የለውም። ደላላው ደግሞ እባክሽ ሀኒ ተጨማሪውን ስራ መስራት ትፈልጋለች። ልጅሽ ዶክተር እንደሚያስፈልገው ተገንዝበን ነበር፣ አቀን ነበር። ስለዚህ ምን አለ ሀና እንትን ብትለው እንዴ አበዛኸው። አሁንስ እሺ ብላችሁ ጠቅላላ ቤት ልወርሱት ነው እንዴ? ደግሞ ለሰራተኛ አልፈልግም አልሰጥም ማለች። አይ እሷ እኮ ቸግሯትና አጣብቂኝ ውስጥ ሆና ነው እንጂ የቤት ሰራተኛ አይደለችም፣ የተማረች ነው። ደግሞ ለልጁ የእውነት ለልጁ የምታክም ይመስለኛል። ስለዚህ ስራውን ብትሰጫት ቢላት እንኳ እናቲቱ አሁንስ ስራ ፈታ፣ አሁን ከመኪናዬ ላይ ውጣ ብላ አባረረችው። በጣም አዘነ። እቺ ሴትዮ እውነትም እብድ ናት እያለ ደላላው ራሱ ሄደ።
ከዛ በኋላ እባክሻና መጥፎ ሰው አታድርገኝ፣ ብዙ እንድናገር አታድርገኝ። ስለዚህ የቤታችንን ገመናና ሚስጥር አውጥተሽ ወደ ሌላ ብትሰጪ ደስ አይለኝም። ይሄ የመጨረሻሽ ቃልሽ ነው ብላ ነገረቻት። ለደላላው ደወለችለትና ሀኒ አናግሬያት ነበር ሴትየዋ። እሺ ምን አለች? ከዛም በኋላ ማለቴ አለ አይደለ የሆነ ሴትየዋ የሆነ ችግር አለባት ማለት፣ ኧረ እባክሽ ሰራተኛ ምናምን አልሰጥም ምናምን አለች። በቃ ተወው እግዚአብሔር ለእኔ ስላላለው ነው። ስለዚህ ምንም ችግር የለውም። ከዛ ምናሴን በር ላይ ያገኘችውና እንዲህ ሀና አሁን መጣሽ? ገና እኮ ነው ጊዜው ሲላት፣ አይ በጧት ነበር የመጣሁት ለዛ ነው። እና ቁርስ ሳትበላ ልትወጣ ነው እንዴ አለችው። አዎ ትምህርት ቤት እበላለሁ፣ ምግብ ምናምን እናቴ ለምግብ ብላ ብር ሰጥታኛለች። ውይ ብሸኝህ እኮ ደስ ይለኝ ነበር አለችው። አይ አሁን ስራሽን ስሪ አልፈልግም አላት። እና በኋላ 9 ሰዓት ላይ ነው እንደምትወጣው? አዎ ትንሽ ባወራህና ደስ ይለኝ ነበር አለችው። ከዛም በኋላ ችግር የለውም ግን ደግሞ እንድትቸገሪም እንድትጨነቂም አልፈልግም አላት። እዛ እናቲቱ መጣችና እንዴ ምን እየተባባላችሁ ነው ስትል፣ አይ ሀና እኮ በኋላ ከትምህርት ቤት ስንወጣ እንድናወራ ፈልጋ ነው፣ ሌላ ምንም አይደለም። እና ደግሞ እኔ ትምህርት ቤት ሸኝህ እያለች ነበር ለዛ ነው ሲል፣ በቃ አንቺም ወደ ቤትሽ ግቢ አንተም ደግሞ ወደ ትምህርት ቤት ሄድ አለችና እናቲቱ ከዛ ሰላም ጋር መጣች። ሰላም አለቻት፣ ምግብ ምን ላቅርብ? ቆይ አንቺስ ልጅ ምግብ አይሰለችሽም እንዴ? ለዚህ እኮ ነው የተቀጠርኩት። ደግሞ ቁርስ ምን ልስራለሽ ልልሽ ነው። እኔ አሁን ደብሮኛል፣ እባክሽ ተይኝ እስኪ። እንዴ አሁንስ አበዛሽው እያለች መገላመጥ ሆነ ስራዋ። ምን ሆነሽ ነው እዚህ? ከዛ ተነሳችና ልትመታ ስትል ከዛም በኋላ እናቲቱ ሰላምን በጥፊ ላሰቻት። እውነት ይገባታል ማለት ነው። ግን ትናንትና ሰላም በጣም አበዛችው እና ደግሞ ሰላም ራሱ እንትኑ ላይ አጋነነችው ማለት ነው። ሰላም በዚህ ልክ ሀናን ማዋረድ ነበረባት። ምንም የሀብታም ልጅ ብትሆንም እንኳ አይተናል የሀብታም ልጆች። በዚህ ልክ ግን እንደዚህ ማዋረድ ጭራሽ ቁርስ ምን ልስራልሽ ለተባለ ሰው ያ ከሆነ መልሱ አስቡት እስኪ። በእርግጥ ሰላምም ይመስለኛል ያው የእናትነት ፍቅር እናቲቱ ያው የጠፋችዋን ልጇን እያስታወሰች ጊዜ እየሰጠቻት አይደለም። ግን ደግሞ ሰላም ራሱ ስራ ስሬ ስትላት እንዴ የምን ስራ? እሺ ትምህርት ተማሪ፣ የምን ትምህርት ነው? ስራም ትምህርትም አልፈልግም፣ እንደውም ወደ አባቴ ላኪኝ አለች። ምን ማለት ነው? ነገርኩሽ እኮ አንቺ ኃላፊነት ከሌለብሽና እኔ ማሳደግ ከደበረሽ ወደ አባቴ ላኪኝ እያለች እያስፈራራቻት ትገኛለች። እናቲቱ ደግሞ የጠፋችዋን ልጇን ዝም ብላ ፎቶ ይዛ ማልቀስ ጀምራለች። ምላሴ ደግሞ ሚስኪን ሁሉን አግባባለሁ የሚል ሁሉን እንረዳለሁ የሚል ሀኒ ቆይ እስኪ ንገረኝ፣ ባለፈው ግን ምን አይነት ሰው ነበር ልጅ ብሩን የሰረቀባችሁ ይሄ ስልኩን የሰረቀባችሁ እያለች ጠየቀችው። አይ ሀኒ እሱ እኮ ትልቅ ሰውዬ አይደለም፣ በፍጹም እሳቸው ከመቀመጫቸው በፍጹም አልተነሱም። ነገር ግን አብሮ ያለው ልጅ አደናቅፎት የወደቀ መስሎ እሱ ነው የወሰደው እንጂ በፍጹም እሷል እንትን አላለም ስትል አስታወሰች። ምክንያቱም ጧት አባቷ ልጅህ ይመጣልሃል ከሱ ጋር ምሳ ብላ ብላው ስለነበረ ከዚህ በኋላ ያ ልጅ ቤቴ አይመጣም፣ ምክንያቱም እሱ ሌባ ነው እያለ ለሀኒ ነግሯት ነበረ። እንዴ ምን አድርጎ ነው ስትል፣ ኧረ እባክሽ ተይ፣ ስልክ እኮ ሰርቆጧት ከዛ ለመልስላት ይዤ ሂጂ ሰደበችኝ። ኧረ እንደ ውርድ ነው ያደረገችኝ። ከዛም በኋላ ልጁ ግን አብራት ያለው ኧረ እባክሽ እሱ አይነካም፣ ኧረ እባክሽ አያደርገውም፣ ተይ እናቴ አትሳደቢ ቢልም እንኳ ልሰማ ፍቃደኛ አይደለችም እያለ አወራት። ወይ ጉድ ብላ ሀኒዬም በመገረምና ትናንትና ምላሴ ያላትን ነገር በማስታወስ ሂዳ ከጠየቀችው በኋላ ተመሳሰለ እና እባክህ ከቻልክ ከአባቴ ራቅ፣ አባቴ በጣም ብዙ ችግር አለበት አለች። ገጠር ያለው እንግዲህ ፍቅረኛዋ ደግሞ ደውሎላት ነበር። ተወኝ እስኪ ሁሉም ነገር በጣም ከብዶኛል፣ በጣም አስጠልቶኛል፣ አንቺ እኮ ጠንካራ ነሽ፣ አንቺ እኮ ብርቱ ነሽ እያለ ሲመክራት ነበር። አይ አሁን ብርታቴም ጥንካሬም ጠፍቷል፣ ሁሉም ነገር ከብዶኛል እያለች ስትል
ውድ ቻናሌ ቤተሰቦች የዛሬው ቪዲዮ ይሄንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። የዛሬው ቪዲዮ ይሄንን ይመስል ነበር።